ቤተሰብ ዛሬ ለእናንተ ነው ይዤላችሁ የመጣሁት። ብዙዎቻችሁ ስጠይቁኝ በነበረው መሰረት ኢትዮጵያ ውስጥ የሚሰራ ቬሪፋይድ የሆነ ፔፓል አካውንት አከፋፈት ይዤላችሁ መጥቻለሁ ማለት ነው። ብዙዎቻችሁ ባለፈው በሰራው ቪዲዮ ላይ ጠይቁኝ ባልኳችሁ መሰረት ብዙዎቻችሁ ተጠይቁ ነበር። ከዛሬም ድረስ ይሄን ቪዲዮ እስከምሰራበት ሰዓት ድረስ ኮሜንት እየገባ ነበር። ስለዚህ ለእናንተ ይሄን አላስቸጋሪ ከሆነ ዛሬው ለየት ያለ አሪፍ ቬሪፋይድ የሆነ ፔፓል አካውንት ህጋዊ በስልካችሁ በኢሜይላችሁ ቬሪፋይድ የሆነ ፔፓል አካውንት አሳያችኋለሁ። ነገር ግን አንዷንም ስቴፕ ሚስ እንዳታደርጉ፣ ምክንያቱም ለእናንተው ነው። በኋላ አካውንታችሁ ለምሳሌ አንድ ስቴፕ ሚስ ብታደርጉ በኋላ ላይ አካውንታችሁ ሪጀክት ቢደረግ ኃላፊነቱን አልወስድም። ነገር ግን እያንዳንዷን ስቴፕ ሙሉ ለሙሉ ተከትላችሁ እስከመጨረሻው ድረስ እኔ የምሞላውን ነገር ከሞላችሁ አካውንታችሁን እኔ ኃላፊነቱን ወስዳለሁ ማለት ነው። እኔም ዛሬ ድረስ የምጠቀመው የፔፓል አካውንት በእንደዛ መልኩ ነው የከፈትኩት። በቅርብም ለሰዎች ስለከፈትኩኝ ነው ያለውን ነገር ደግሞ እየከፈትኩም ደግሞ ስለማሳያችሁ ነው ቬሪፋይድ የሆነ ማለት ነው። የምታስገቧቸውን ስቴፖች ሙሉ ለሙሉ ማስገባቸውን እኔ እየተከተላችሁ እንድታስገቡ ሪኮመንድ አደርጋችኋለሁ ማለት ነው። ስለዚህ አሁን ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ እንደዚህ ጮማ የሆነ ቪዲዮ ይዤላችሁ መጥቻለሁ። ስለዚህ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። ቤተሰብ የሆናችሁ ደግሞ ምን ማድረግ እንዳለባችሁ ታውቃላችሁ። ላይክ እያደረጋችሁ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ጠቅማል ካላችሁ ደግሞ ለሌሎች ሼር እያደረጋችሁ አበረታቱኝ ማለት ነው። ወደ ቪዲዮ ቤተሰብ መግቢያ ላይ እንደነገርኳችሁ እንግዲህ ኢትዮጵያ ውስጥ ሆናችሁ እንዴት ቬሪፋይድ የሆነ ፔፓል አካውንት መክፈት እንደምትችሉ ሙሉ ለሙሉ ስቴፑን እየከፈትን ደግሞ አሳያችኋለሁ ማለት ነው። ስለዚህ ይህንን ቪዲዮ ምንም ስኪፕ ሳታደርጉ ሙሉ ለሙሉ ስቴፑን ተከታተሉ ማለት ነው። ምክንያቱም ምንም አይነት አንድ ስቴፕ ሚስ አደረጋችሁ ማለት አካውንታችሁ ሪጀክት ሊደረግ ይችላል ማለት ነው። ስለዚህ በጥንቃቄ መጠቀም አትርሱ። ያለውን ነገር እንደ ቴሌግራም ላይ አስቀምጥላችኋለሁ። የዩኬ አድራሻዎችን አድሬሶችን እዛ ላይ ማስቀምጥላችሁ ይሆናል። ከዛ ላይ ወስዳችሁ መጠቀም ትችላላችሁ። እያንዳንዱን ግን እኔ የምሞላቸውን ቪዲዮዎች እያንዳንዱ ስቴፖች ከተከተላችሁ ቬሪፋይድ የሆነ ፔፓል አካውንት ማግኘት ትችላላችሁ ማለት ነው። ስለዚህ አሁን ሁሉንም ነገር ከፈለጋችሁ በፒሲያችሁ ከፈለጋችሁ ደግሞ በስልካችሁ ተጠቅማችሁ መክፈት ትችላላችሁ ማለት ነው። ክሮም ብራውዘር እንጠቀማለን። ምንም አይነት ሌላ የሚያስፈልገን ነገር የለም። አይደንቲቲ ቬሪፊኬሽን ምናምን የምናስገባው ነገር የለም። ኢሜይል እና ፎን ነምበራችንን እያንዳንዱ ነገር አድሬሶች ምናምን በማስገባት ብቻ እኔ ዛሬ ድረስ የምጠቀመውን ኦልሞስት 4 ዓመት 5 ዓመት የሞላውን ፔፓል አካውንት ያንን ልክ እንደከፈትኩበት አስከፍታችኋል ማለት ነው። ስለዚህ እኔ በቅርብም ከፍቼ ለእናንተ በጠየቃችሁ መሰረት ባለፈው ሌላ ቪዲዮ ላይ በጠየኳችሁ መሰረት ፔፓል የሌላችሁ ኮንታክት አድርጉኝ ብዬ ነበረ። ኮሜንት ላይ በጠየቃችሁትን መሰረት ይሄን ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስለዚህ አሁን ቀጥታ በስልክ ነው ማሳያችሁ። ክሮም ብራውዘራችሁ ላይ ትገቡና ያለውን ነገር ደግሞ ማሳያችሁ ይሆናል ማለት ነው። ስለዚህ አሁን ክሮም ብራውዘራችንን እዚህ ጋር ምልክት ማከብላችሁን እሷን ክሊክ አድርገን እንገባለን ማለት ነው። ስለዚህ እዚህ ጋር እንደምትመለከቱ ክሮም ብራውዘራችን ይኸውና እዚህ ጋር መጥቷል ማለት ነው። ስለዚህ አሁን እሱን ክሊክ እናደርጋለን። ከዛ እዚህ ጋር ሰርች ጉግል ላይ ፔፓል ዩኬ ብለን እንጽፋለን ማለት ነው። ፔፓል ዩኬ ብለን በምንጽፍ ሰዓት ልክ እነዚህ ይመጣላችኋል። ፔፓል ዩኬ www.paypal.com የሚለው ማለት ነው። እሱን ክሊክ ታደርጉታላችሁ። ክሊክ በምታደርጉ ሰዓት ላይ ምንም አይነት ቪፒኤን ምናምን አትጠቀሙ። ከዛ በኋላ ፐርሰናል እና ቢዝነስ ሚል ይመጣላችኋል። ቢዝነስ ምትለዋን ክሊክ ታደርጓታላችሁ። ምናልባት ከፈጠንኩባችሁ ተመልሳችሁ ማየትና ክሮስ ቼክ ማድረግ አትርሱ ማለት ነው። ከዛ ሳይን አፕ ምትላለች። ሳይን አፕ ምትለዋን ክሊክ ካደረግን በኋላ እንደምትመለከቱት ክሬት የቢዝነስ አካውንት ይልና ፈርስት ኔም፣ ላስት ኔም፣ ኮድ፣ ፎን ነምበር፣ ኢሜል አድሬስ እና ክሬት ፓስዋርድ የሚላለ እያንዳንዱን በጥንቃቄ እነዚህን እንሞላለን ማለት ነው። መስት ግን በጣም ጥንቃቄ ማድረግ ያለባችሁ እዚህ ጋር አይደለም። ይሄኛውን በትክክል ትክክለኛ ስማችሁን የአባታችሁን ስም እና የኢትዮጵያን ፎን ኮድ ወይም ደግሞ ኮድ 251 የምንለውን እሱ ማስገባት አትርሱ ማለት ነው። እዚህ ጋር ኢትዮጵያ ብለን እንመርጣለን። ወደታች ስክሮል አድርገን እዚህ ጋር ያው ኢትዮጵያ እናስገባለን። ከዛ በኋላ እዚህ ጋር አክቲቭ የሆነ ኖርማሊ የሚሰራ ስልክ ታስገባላችሁ። ከዚህ በፊት ፔፓል ለመክፈት ያልሞከራችሁበትን ማለት ነው፣ ወይም ደግሞ ቬሪፋይ ያላረጋችሁበትን ስልክ ቁጥር ታስገባላችሁ። እዚህ ጋር ደግሞ ቬሪፋይድ የሆነ የሚሰራ አክቲቭ የሆነ ኢሜል አካውንት ቢያንስ ኦልሞስት ከተከፈተ 1 ወር የሚሆነው ኢሜል አካውንታችሁን ትጠቀማላችሁ ማለት ነው። ከዛ በኋላ እዚህ ከታች በኩል ነው የምትመለከቱት ክሬት ፓስዋርድ የሚል አለ። ክሬት ፓስዋርድ የምትለዋጋ ኢንተር ፍሮም 8 to 20 ካራክተርስ ነው የሚለው። እዚህ ጋር ከ8 እስከ 20 ካራክተሮች ማስገባት ትችላላችሁ፣ የፈለጋችሁትን ማለት ነው። 8 ወይም ደግሞ 20 ማድረግ ትችላላችሁ። ከዛ በኋላ ዩዝ አፐር ኤንድ ሎወር ኬዝ ሌተሮችን አፐር ኬዝ እና ሎወር ኬዝ ካፒታል እና ስሞል የምንለውን ታስገባላችሁ። ከዛ በኋላ ኢንተር አት ሊስት ዋን ነምበር ዋን ሲምቦል ሰቻስ ሃሽ አት ምናምን ፐርሰንት ዶላር ምናምን የሚባሉትን እነዚህን ነገሮች በመቀላቀል አካውንታችሁን ፓስዋርዳችሁን ሰኪዩር አድርጉ ነው። ከዛ ፋይናሊ ከታች በኩል ዩ አግሪ የምትላለች ከታች በኩል ሁለቱንም ሰሌክት ታረጋላችሁ ማለት ነው። ክሊክ አድርጋችሁ ሁሉንም አግሪ ታረጋላችሁ። እያንዳንዱን ነገር እዚህ ጋር በጥንቃቄ ፓስዋርዳችሁንም ማትረሱት ሰኪዩር የሆነ ለማስገባት ሞክሩ ማለት ነው። ቅድም እንዳልኳችሁ ከዛ በኋላ አግሪ ካረጋችሁ በኋላ አግሪ ኤንድ ክሬት አካውንት ምትለዋን ክሊክ ታረጋላችሁ። ዜን እዚህ ጋር ስልክ ቁጥራችሁ ላይ ቴክስት ሊልክላችሁ ቴክስት ዩር ኮድ ይላል። ከዛ እሷን ክሊክ ታረጋላችሁ። ዜን
እንደምትመለከቱት እዚህ ጋር ኮድ ይገባላችኋል ማለት ነው። ከዛ እዚህ ጋር ካስገባችሁ ቬሪፋይ ካደረጋችሁ በኋላ ሌስ ገው ትሉታላችሁ። አሁን በጣም ጥንቃቄ አድርጋችሁ የምትሞሉበት ቦታ ደርሰናል ማለት ነው። ስለዚህ አሁን እዚህ ጋር ኢንዲቪዥዋል ሴለር ትሉታላችሁ መጀመሪያ እዚህ ጋር ምክንያቱም ኢንዲቪዥዋሊ የፐርሰናል ስለሆነ የምንከፍተው ኢንዲቪዥዋል ሴለር ምትለዋን እሷን ክሊክ ታደርጋታላችሁ። ከዛ ሌትስ ጎ ትሉታላችሁ ማለት ነው። ታች ስክሮል ታደርጉና ዜን እዚህ ጋር ከገባን በኋላ ፈርስት ኔም እና ላስት ኔም ራሱ አውቶማቲካሊ ያስገባልናል። ዜን ዴት ኦፍ በርዝ ይላል ማለት ነው። ዴት ኦፍ በርዝ የምታስገቡት በኢሮፒያን ነው። እናንተ የራሳችሁ የምታውቁት አሁን ለምታውቁት በኢትዮጵያ ከሆነ ካለንደር ኮንቨርተር ሚል ዌብሳይት ላይ ተጠቅማችሁ እዛ ላይ ያለውን ነገር ዴት ኦፍ በርዛችሁ ወይም ደግሞ የትውልድ ጊዜያችሁን ኮንቨርት ማድረግ ትችላላችሁ ማለት ነው። ናሽናሊቲ ዩኬ ነው የምትመርጡት ወይም ደግሞ ዩናይትድ ኪንግደም ትመርጣላችሁ ማለት ነው። ዩናይትድ ኪንግደም ትመርጣላችሁ እዚህ ጋር እንደማሳያችሁ ሁሉንም ነገር። ከዛ በኋላ በጣም ጥንቃቄ ማድረግ ያለባችሁ ነገር ቢኖር እዚህ ጋር ዩኬ ከመረጣችሁ በኋላ ናሽናሊቲ ላይ ሬዚደንሻል አድሬስ የምትለዋ ጋር ሬዚደንሻል አድሬስ የምትለዋን በጣም በጥንቃቄ አድሬስ ላይኗን ላይስንቱ ታውን ሲቲ ካንትሪ ፖስታል ኮድ የሚላለ አድሬስ ላይኗን እና ታውን ሲቲ ካንትሪ ፖስታል ኮድ እንሞላለን ማለት ነው። አድራሻ ቅድም እንዳልኳችሁ ቴሌግራም ላይ አስቀምጥላችኋለሁ ዲስክሪፕሽን ላይ በማስቀምጥላችሁ ቴሌግራም ሄዳችሁ እዛ ላይ የዩናይትድ ኪንግደም ወይም ደግሞ የዩኬ አድራሻዎችን እዛ ላይ ማግኘት ትችላላችሁ። ወይም ደግሞ እኔ እዚህ ላይ መሙላቸውን እያንዳንዱ ነገር ተከትላችሁ መሙላት ትችላላችሁ። ፋይናል ያለውን ፓውዝ አድርጌ ስለማሳያችሁ ማለት ነው። ከዛ ላይ ግን የምትፈልጉትን አድራሻ ካሉት ከምሰጣችሁ ላይ ዌብሳይቱ ላይ ገብታችሁ መውሰድና መጠቀም ትችላላችሁ ማለት ነው። ስለዚህ አሁን እዚህ ጋር ያሉትን አድራሻዎች እኔ አሁን ሞልቼ ያው እንደምትመለከቱት አሳያችኋለሁ ማለት ነው። አድሬስ ላይኗን ታውን ሲቲ ካንትሪ እና ፖስታል ኮድ የሚለውን ሞልቻለሁ። ከዛ ሌስ ጎ ብለዋለሁኝ ክሊክ አረጋታለሁ እሷን ዜን እሷን ክሊክ በማረጋት ሰዓት እንደምትመለከቱት እንግዲህ አዲስ ቀጥታ እዚህ ጋር ፕሮሰስ ካረገ በኋላ ሌላ ይከፍትልናል ማለት ነው። ከዛ በኋላ እዚህ ጋር ዋትስ ዩር ቢዝነስ ኮለር ይላል። ከዛ በኋላ ይሄኛው የምትጠቀሙት ቢዝነስ ኔም ማስገባት ትችላላችሁ ከፈለጋችሁ እናንተ የራሳችሁን። ጀስት ዩዝ ፉል ሌጋል ኔም ፎር ናው ብለዋለሁ እኔ እዚህ ጋር አጠቃላይ ያለውን ስም እንዲጠቀም ማለት ነው። ምክንያቱም እኔ ፕሮግራሜ ለመክፈት ስለሆነ ፕራይመሪ ከረንሲ ይሄኛውን ዋነኛው ከረንሲያችሁ ምን ይሆን ነው ዩኤስ ዶላር እናስገባለን ማለት ነው። እዚህ ጋር ብሪቲሽ ፓውንድ ነው የሚያስገባው ኖርማሊ ዩናይትድ ኪንግደም ስለመረጣችሁ ብሪቲሽ ፓውንድ ነው። ከዛ ከታች ተወርዱና ዩኤስ ዶላር የምትለዋን ትመርጣላችሁ። ዜን እንደምትመለከቱት ሰርቪስ ዱ ዩ ኦፈር ይላል። ከዛ በኋላ እዚህ ውስጥ ገቡና ዲጂታል ጉድ ጌምስ የምትላለች እሷን ክሊክ ታደርጓታላችሁ ማለት ነው። እንደምትመለከቱት ፕሮዳክት ኦር ሰርቪስ የምትለዋል እዚህ ጋር እንደምትመለከቱት ዲጂታል ጉድ ጌምስ የምትላለች እሷን ሁለተኛ ላይ ያለችውን ትመርጣላችሁ ማለት ነው። ከዛ ስክሮል ታደርጋላችሁ ወደ ታች ከወረዳችሁ በኋላ አሁንም ምን ይላል መንዝሊ ሴልስ ማለትም ይሄ አሁን ሊሚቴሽናችሁ ነው። ለምሳሌ ከዚህ እስከዚህ ያህል ማስተላለፍ እዛ ላይ አክሰስ ማድረግ እንድችሉ በቀን ውስጥ በመንዝሊ ከ50,000 ዩኤስዲቲ እስከ 100,000 ዩኤስዲቲ መጠቀም እንድችሉ ዩኤስዲ መጠቀም እንድችሉ ነው ማለት ነው። ከዛ በኋላ እዚህ ጋር ዱ ዩ ሃቭ ቢዝነስ ዌብሳይት ነው። ዌብሳይት ስለሌለ እዚህ ጋር ነው እንለዋለን። ከዛ በኋላ ቢዝነስ አድሬስ እዚህ ጋር ምንድን ነው የምታደርጉት ዩዝ ዩር ሬዚደንሻል አድሬስ ማለትም ቅድም ላይ የሞላ ነውን እንዲጠቀም እናደርግና እሷን ክሊክ ካደረግን በኋላ ሌትስ ጎ ትሉታላችሁ ማለት ነው። ከዛ በኋላ እንደምትመለከቱት ኮንግራጁሌሽን ዩ አር ኦልሬዲ ሁሉም ነገር ሬዲ መሆኑን ያሳየናል ማለት ነው። ከዛ በኋላ ጎቱ ሆም ፔጅ እንለዋለን ማለት ነው። ጎቶ ሆም ፔጅ ስንለው ቀጥታ አሁን ውስን ነገሮች ናቸው የሚቀሩ። ነገር ግን አሁንም ይሄ አካውንታችን ሙሉ ለሙሉ አለቀለት ማለት አይደለም ማለት ነው። ስለዚህ አሁን ያሉትን ነገሮች እንጨርሳለን። ፋይናሊ ቬሪፋይድ የሆነ አካውንት ይኖረናል ማለት ነው። ፕሮፋይል ቬሪፋይድ ሆኗል እንደምትመለከቱት። ከዛ በኋላ ኢሜል ቬሪፋይድ እና ፎን ነምበር ቬሪፋይድ እናረጋለን ማለት ነው። ከዛ በኋላ ኢሜላችን ላይ ኖርማሊ ኮንፊርሜሽን አድሬስ ይላክልናል ማለት ነው። እዚህ ጋር እንደምትመለከቱት ሴንድ ሊንክ ኤጌን ማድረግ ትችላላችሁ ሊንክ ካልተላከላችሁ። ነገር ግን ሊንክ ስለተላከ የኮንፊርሜሽን ቀጥታ ኢሜል ላይ ሄዳችሁ ስፓም ላይ ኦር ደግሞ ኢንቦክስ ኖርማል ላይ ሄዳችሁ እዛ ላይ ቼክ ታደረጉና ኮንፊርም ኢሜል አድሬስ ይላል እሱን ኮንፊርም እናረጋለን ማለት ነው። ስለዚህ አሁን ወደ ኢሜላችን እንሄድና ደግሞ ክሮስ ቼክ እናረጋለን ማለት ነው። ከዛ እንደምትመለከቱት ይኸው እዚህ ጋር ኮንፊርም ዩር ኢሜል አድሬስ ቱ ዩዝ ዩር ፔፓል ይላል። ከዛ በኋላ እሱን ክሊክ እናረጋለን። ኮንፊርም ዩር ኢሜል አድሬስ ምትለዋን ክሊክ እናረጋታለን ማለት ነው። እዚህ ጋር እሷን ክሊክ በምናረጋት ሰዓት እንደምትመለከቱት ፕሮሰስ ያደረገና ሎጊን ያስደርገናል። እዚህ ጋር ኢሜል አድሬሳችሁን ያመጣል። ከዛ ፓስዋርዳችሁን ትሞላላችሁ መጀመሪያ የፈጠርነውን ዜን ሎጊን እንለዋለን ማለት ነው።
ከዛ እዚህ ጋር ጀስት ሰከንድ ይልና ሌትስ ኮንፊርም ቱ ዩ ቀጥታ ይሄንን እኛን አይደንቲቲ ለማረጋገጫ ነው ጌት ቴክስት ይላል። ማለትም እዛ ላይ ባስገባ ነው ቁጥር ላይ ቴክስት ይልክልናል ድጋሜ። ከዛ እዚህ ጋር አጠቃላይ ኖርማል ቴክስት ይገባልናል። ከፈለጋችሁ ግን በዋትሳፕ ቅድም እንዳያችሁት ሁለት አማራጮች ማስላክ ትችላላችሁ ማለት ነው። በቴክስት ኖርማል ኦር በዋትሳፕ ማስላክ ትችላላችሁ ማለት ነው። በኖርማል ቴክስት ካልመጣላችሁ በዋትሳፕ ትጠቀማላችሁ ማለት ነው። ስለዚህ እኔ እዚህ ጋር መጥቷል። አጠቃላይ እዚህ ጋር ደግሞ ኮዱን እንሞላለን ማለት ነው። እዚህ ጋር እንደምትመለከቱት ተሞልቷል። ከዛ በኋላ ሰሚት እለዋለሁ ማለት ነው። ሰሚት ስንለው ዩ አር ሬዲ ብሏል ማለት ነው። ከዛ በኋላ ዩር ኢሜል አድሬስ ሃዝ ቢን ኮንፊርምድ፣ ከዛ ኮንቲኒው እንለዋለን። ሁሉም ነገር አሁን ፋይናሊ ሁሉም ነገር በአጠቃላይ ጨርሰናል፣ ተጠናቋል ማለት ነው። ሁሉም ነገር አሁን ላይ ፔፓል አካውንታችን ቬሪፋይድ ሆኗል ማለት ነው። ምንም ነገር አያስፈልግም። አሁን ላይ ያለውን ነገር ጨርሰናል። ሪሲቭም ሴንድ ማድረግ የሚችል ፔፓል አካውንት አግኝተናል ማለት ነው። ከካርዶች ጋር ሊንክ አድርገን ከማስተር ካርድ ከፔፓል ማንኛውም ነገሮች ካርዶች ጋር ተጠቅመን ቀጥታ ማገናኘትና መጠቀም እንችላለን ማለት ነው። በጣም ቀላል ነው፣ ሲምፕል ነው። እንደወደዳችሁ ተስፋ አደርጋለሁ። የዛሬውን ቪዲዮ በጠየቃችሁ መሰረት እንዴት አድርጋችሁ ኢትዮጵያ ውስጥ ቬሪፋይድ የሆነ ፔፓል አካውንት መክፈት እንደምትችሉ የሚያሳይ ቪዲዮ ይዤላችሁ የመጣሁት ይህንን ይመስላል። እንግዲህ በጣም እንደወደዳችሁ ተስፋ አደርጋለሁ። ያላችሁን ሀሳብ አስተያየት፣ ግራ የገባችሁ ነገር ካለ ደግሞ ኮመንት ላይ አስቀምጡልኝ ማለት ነው። ኔክስት ቪዲዮ እስከምንገናኝ ድረስ ወዳችኋለሁ። ሰላም ሁኑ። ላይክ ማድረግ ሼር ማድረግ አይረሳም። ቻው